በስላሴ ያለ ክርክር ማንንም አይረታም። ምክንያቱም ከየት እንደምንነሳም ግራ ይገባንን ደግሞ ኢቫንጀሊካል የኢትዮጵያ ዘሆል ይሄ ችግር አለ። ትምህርት ብዙ አንወድምና አንዴ 9 ሲያረጉብን፣ አንዴ 6 ሲያረጉት፣ አንዴ 3 ሲያረጉት፣ አንዴ 1 ነው። ይሄ ትምህርተ ስላሴ ወይም አስተምሮ ቅድስት ስላሴ የምንለው ነገር ከሁለት ውጥረቶች መሃል የወጣ ነው። የአይሁድ ዓለም አንዱ በአንድ በኩል ውጥር ያለ ሞኖቴይስት ነው። ሞኖቴይስት ማለት አምላክ አንድ ብቻ ነው፣ በቁጥር አንድ ብቻ ነው፣ ደባል የለውም ምናምን የሚል ነው። ይሄ አይሁድ ዓለም ነው። የብሉይ ኪዳን ጥቅሶች ምናምን ይረዳዋል። በሁለተኛው ሳይድ ደግሞ ክርስትና ልክ እንደምታውቁት አይሁድ ወይም ኢየሩሳሌም ቢጀምር ከዛ ይሁዳ አድርጎ ከዛ ሰማርያ ብሎ ወደ ዓለም ዳርቻ ነው አይደል እንደተጻፈው። ወደ አዲስ ዓለም ሲገባ ከአይሁድ ዓለም ወጥቶ ወደ ግሪክ ዓለም ወደ ሮማናውያን ሲገባ ወደ አሕዛብ ዓለም ሲገባ አሕዛብ ደግሞ በእንትን ቃሉ ደስ ባይልም በአማልክት የተባረኩ ናቸው፣ ማአት አሏቸው። እዛ ደግሞ ፖሊቴይስት ናቸው ወይም ብዝሃ አምላክ ናቸው። እንደ ዋን ኦፍ ዘ ጋድስ ወይም ከአማልክቶች አንዱ ብለውት እንዳይከቱት ክርስቲያኖች ይፈራሉ። ውጥረቱን አያችሁ አይደል? አንደኛው ውጥር ብሎ አንድ ነው ሌላ ምንም የለውም ሚል ሲሆን፣ አንደኛው ደግሞ ብዙ ነው ከብዙ አንዱ ይሆናል እሱም ይላል ማለት ነው። ይሄንን ቤተክርስቲያን እንዴት ነው አኮሞዴት አርጋ በአይሁድም ዓለም እንደገናም ደግሞ በአሕዛብም ዓለም መሰብከው? that's the question። ትሪኒቲ የተነሳበት መንገድ ይሄ ነው። የአብርሃሙ ስላሴ ትላለች የኛ እንግዲህ ያው የጀርባችን ቸርች ብዙ ውጥንቅጥ ነገር ውስጥ ቢኖርም እነዚህን ትምህርቶች ግን ይዛልናለች። አማኑኤል ካንት የሚባል ፈላስፋም ነው፣ ግን ደግሞ የካቶሊክም ሰው ነው። ጎበዝ ነው። ሌላ ብዙ የሰራቸው ነገሮች አሉ። በ1724 እስከ 1804 የኖረ ሰው ነው። እሱ ሰውዬ በግልጽ ነው በቃ የሚናገረው። አይ ትሪኒቲ የሚባል ነገር አፕሊኬብል አይደለም፣ የእምነት አንቀጽ ከሆነ ይበቃናል፣ አንተውም ግን ደግሞ አናስተምረውም ይላል። ኮንቪንስ ወይም ኮንፊውዝ ነው አይደል የተባለው። አንዱ ምንድነው ምሳሌ የለው እንትን እንቁላል ብትሉ አይሆንም፣ እስክሪብቶ አይሆንም፣ ፀሐይ ሙቀት ምና አይሆንም፣ ውሃ ሲተን ምን በረዶ ሲሆን ምናምን አይሆንም። እነዚህ ሁሉም አይሆኑ ምሳሌዎች ናቸው። ምሳሌ የለውም ይሄ ጉዳይ። ለዚህ ዝም ብለን ነው የምንቀበለው ማለት ነው። የነ አማኑኤል ካንትን ሐሳብ ግን ሌሎች በሌላ መንገድ ወይም ለውጠውት እናያለን። እነዛ 3 ሲሆን 1 ሲሆን 3 ብለው እዛ እምነት አንቀጽ ላይ ነው መቀመጥ ያለበት፣ ሌላ ምንም ከኛ ጋር ላይገናኝ ይችላል የሚል ሐሳብ አላቸው። ሌሎችም የዘመናዊነት ዘመን የስነ መልክት ሰዎችም በዚህ ይስማማሉ። ምንም ሶፊስቲኬትድ የሆነ ነገር ቸርች ውስጥ መናገር የለብንም። እዚህ ያው እንግዲህ እኛም ሽማግሌዎችም ፓስተሮችም እንደዛ ስለምንል ነው። ውስብስብ ያለ ነገር ሰው ቀላል ነገር ከነገርኩ ይበቃል። ግን ብለነው ይኸው የደረሰበት ደርሷል። ሰው ማወቅ ያለበትን እግዚአብሔር የገለጠውን ነገር መማር መቻል አለበት። ስቴጅ ባይ ስቴጅ ወይ በእርግጥ በደረጃ መማር መቻል አለበት። ይህም ፍሬድሪክ ሽላማከር የሚባለውም ሰው ይህ ውስብስብ ነገር ለአማኝ መናገር የለብን፣ እዛው እምነት አንቀጽ ላይ ይቀመጥ በቃ ብለው ያለ ሰው ነው። የመጀመሪያው እንትን አራነር ምን ይላል? ይሄ ካቶሊክ ስነ መለኮት አስተማሪ ግን የመሰረቱትን አባቶችን ወደ ኋላ ማየት ጀመረ ሰውየው ማለት ነው። ወደ ኋላ ማየት ጀመረ። እነዚህ የቃጶዶሽያን አባቶች የሚባሉት ለምን ነበረ ትምህርት ትሪኒቲ እንደዚህ ያደረጉት? ኒቂያ ጉባኤ ላይ 325 ላይ ኢየሱስ ክርስቶስ ፍጹም አምላክ ነው የሚለው ከአብ እኩል ነው የሚለው ነገርን ቤተክርስቲያን እኮ ለክርስቶስ እንደ ታይትል አልሰጠችውም። የነበረውን ነገር አጸደቀች። ቃሉን የፈጠረልን ቅድም ብያቸዋለሁ ተርቱሊያን የሚባል ሰው ነው። እሱ ሰውዬ ወደ 200 ኤዲ ላይ ነው ከክርስቶስ ሞት በኋላ 200 ዓመተ ምህረት ላይ የዛ ጊዜ ትራዩን ጋድ ወይም ትራዩን ስሉስ አሃዱ በግዕዝ ስላሴ የሚለውን ነገር ፈጠረልን። ተርቱሊያን በዚህ በጣም እናመሰግናለን። መጀመሪያ በእምነት አንቀጽ ያሰፈረልን ሰው ኢራኔስ ይባላል። እንግዲህ እነዚህ ስሞች ልመዷቸው፣ የነፍስ አባቶቻችሁ ናቸው። ግሪጎሮፍ ኒዛናዙስ የሚባለው ሰውዬ የመንፈስ ቅዱስን አምላክነት ዶክትሪን ሰራ። መጀመሪያ አምላክነቱ ማለት ነው።
የኢየሱስ ክርስቶስ አምላክነት በኋላ እንደገና ማጠቃላይ እናገረዋለን። በ325 ኒቂያ ጉባኤ ላይ ጸደቀ። ቀጥሎ ያለው ጉባኤ ቁስጥንጥንያ ነው። እዛ ላይ ደግሞ መንፈስ ቅዱስ መጣ። ከዛ በኋላ ኤፌሶን ላይ ትሪኒቲ የሚባለው ትምህርት እንዳለ በሙሉ ተሰርቶ መጣ ማለት ነው።